አድማጮች አሳዛኝ ዜና ከኢራን ተሰምቷል። የአሜሪካና የእስራኤል ጥቃት በልጃገረዶች ትምህርት ቤት ላይ ቢያንስ እስካሁን 85 ተማሪዎችን መግደሉን የኢራን መንግስት አስታውቋል። በሆርሙዝ አካባቢ በሚገኝ በሆርሙዝጋን ግዛት በሚገኝ የኢራን የልጃገረዶች ትምህርት ቤት ላይ በተሰነዘረ የአሜሪካና የእስራኤል ጥቃት ቢያንስ 85 ተማሪዎች መገደላቸውን ነው የኢራን መንግስት ያስታወቀው። ዋሽንግተን ስለተዘገበው ጥቃት እስካሁን የሰጠችው አስተያየት የለም። ወደ 85 የሚጠጉ ልጆች በደቡባዊ ኢራን በሚገኝ የልጃገረዶች ትምህርት ቤት በአሜሪካና እስራኤል የአየር ድብደባ መገደላቸውን ነው በሰፊው የኢራን የሚዲያ አካላት በመዘገብ ላይ የሚገኙት። መንግስታዊው ኢርና የዜና ወኪል እንደዘገበው ጥቃቱ የተፈጸመው በኢራን ሆርሞዝጋን ግዛት በሚገኘው ሚናብ ከተማ ነው። የኢራን አብዮታዊ ዘብ በከተማዋ ውስጥ ወታደራዊ ካምፕ አለው። ዋይት ሀውስ ስለተዘገበው ጥቃት ለቀረበለት የአስተያየት ጥያቄ ወዲያውኑ ምላሽ ከመስጠት ተቆጥቧል። አሜሪካና እስራኤል ቅዳሜ ማለዳ በኢራን ላይ ጥቃት መሰንዘር የጀመሩ ሲሆን የመጀመሪያው ጥቃት የታየው የአያቶላህ አሊ ኻሜኒ ቢሮዎች አቅራቢያ ነው። የአያቶላህ ያሉበት ቦታ እስካሁን አልታወቀም። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ላይም ኢላማ መደረጉንና ፕሬዝዳንቱ አሁንም ያሉበት ቦታ እንደማይታወቅ ነው እየተነገረ የሚገኘው። የኢራን መገናኛ ብዙሃን ሀገር አቀፍ ጥቃቶች መፈጸማቸውን የዘገቡ ሲሆን ከዋና ከተማዋ ጢስ ሲወጣ ታይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባሰራጩት ቪዲዮ አሜሪካ በኢራን ውስጥ ዋና ዋና የውጊያ ኢላማዎች ላይ ጥቃት መሰንዘር መጀመሯን አረጋግጠዋል። ኢራን ለቦምብ ጥቃቱ ምላሽ ለመስጠት በመካከለኛው ምስራቅ በሚገኙ ኩዌትን ጨምሮ የአሜሪካ ወታደራዊ ካምፖችና ጥቅሞች ላይ የአጸፋ የሚሳኤል ጥቃቶችን መሰንዘር ጀምራለች። ከነዚህም አንዷ የተባበሩት አረብ ኤሚሬትሷ ዱባይ ናት። በዱባይ በተለይም የሀብታሞችና የከፍተኛ ባለስልጣናት መኖሪያዎች እንደሆነች በምትታወቀው አካባቢ ጥቃት መሰንዘሯ ተረጋግጧል።